በተጣላችሁት ህይወታችሁ ለምን አትኖሩ? እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች ያገናኛችሁ አብርሃም ነው አይደለ? አብርሃም እስከሆነ ድረስ አብርሃም ተጠያቂ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሁሉ ሰላም። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ተመልሰን መተናል ቤተሰብ። ዛሬ ስንመጣ አብርሽን ሄርሚን አብርሽ ዳለው ያይ ጅላምፎ የሆነ ሰውዬ ጣጣራውታ ሄርሚና ሩታ ታረቁ። በጣም ደስ ብሎኛል። ጌታ በጣም ማለት ነው ከምሬ ነው። በጣም ደስ ብሎኛል። አዎ እርግጥ ብዙ ጥፋት ጠፍቷል። ብዙ ነገር ተባብሏል። ብዙ ነገር ተባብሏል። ግን ያ ሁሉ አልፎ ስለታረቁ ብቻ በጣም ነው ደስ ያለኝ። በጣም ማለት ነው የምሬን ነው። በጣም ደስ ብሎኛል የኔ ውዶች፣ የኔ ፍቅሮች። ዛሬ ደግሞ በጣም አምሮባቸዋል ሁለቱም ማለት ነው። ፒዛ በጣም አምሮባቸዋል የኔ ውዶች። እንደዚህ ያምርባችሁ እናንተ። ይቅርታ አማርኛ ትንሽ ኮላተፋለሁ፣ ካልቻልኩ ይቅርታ አርጉልኝ እላለሁ ውድ ቤተሰቦቼ። ዛሬ በጣም ደስ ብሎኝ ነው የመጣሁት። ሄርሚና ሩታ ስለታረቁ በጣም ደስ ብሎኛል የኔ ውዶች። እናንተ እንደዚህ ነው የሚሻላችሁ የምር በቃ እርስ በራሳችሁ ተከባበሩ። አዎ ያናድዳል ነገሩ። ብዙ ነገር ተፈጥሮ ሊሆን ይችላል። ብዙ የማይፈጠር ነገር ብዙ ነገር ተፈጥሮ ሊሆን ይችላል። ሩታ ላይም ሄርሜላ ላይም ማለት ነው። ሞር ደግሞ ተጎጂ ከተባለች ሩታ ናት። በጣም ተጎድታለች። በዛሬ ንግግራቸው ላይ እንዳየው ከሆነ ሁለቱም ይወቃቀሳሉ። ያለፈ አልፏል በቃ። እሱም ከህይወታቸው ስለወጣ እነሱም ደግሞ የራሳቸውን ህይወት መኖር ይችላሉ። ቂም ተያይዞ ሳይሆን በቃ እንደዚህ ሰላም ተባብሎ እውነታን ሄርሜላ ማነች ቤዛ ማለት ነው። የትም የማይገናኙ ሰዎች፣ የትም የማይታወቁ ሰዎች በምክንያት ነው በአብርሽ ምክንያት። ይሄ ጅል የሆነ ሰውዬ በሱ ምክንያት ተዋወቁ። ቢታወቁም ደግሞ በጥሩ መንገድ አይደለም። ሄርሜላ የሩታን ባል ቀምታ ነው እንደተባለ እንደዛ ነው የተዋወቁ የተባለ። ግን ባይዘይ አብርሽ ለትዳር አይሆንም ጋይስ፣ ልንገራችሁ በዚህ አጋጣሚ ማለት ነው። አብርሽ ለትዳር መቼም አይሆንም ማለት ነው። ሶስተኛ ሴትም የሚያመጣ ለጥቅም ብቻ ሊጠቀምባት ብቻ ነው። ባይዘይ እሱ የሚፈልገው ሴቶችን ለጥቅም ነው። ለምን አትሉም? ምንም ሳይኖረው ከሩታ ጋር ጀመረ። እዚህ ደረጃ ያደረሰችው ሩታ ናት። ቢተጋገዙም በሩታ ምክንያት ነው እዚህ ደረጃ የደረሰ ማለት ነው። እዚህ ደረጃ ደርሶ ደግሞ እሱ ባለበር ሲሆን ትንሽ ጡንቻው ጠንከር ሲልለት ማለት ነው። ድሮ እኮ አመድ ነበር ዩቲዩብ ሲጀምር የምታውቁ ሰዎች ካላችሁ አለን። ይሄው እኛ እስከዛሬ እነሱ ይጣላሉ፣ እኛ ተመልካቾች ነን እያየና እና በሩታ ምክንያት ነው እዚህ የደረሰ። ዛሬ ደግሞ እዚህ ደርሶ ባለ ብር ሲሆን ብር ሲያገኝ ዶላር ሲያገኝ ተቀየረበት። ሩታ ላይ ተቀይሮ ከሄርሜላ ጋር ሲታወቁ 400,000 ነበር። 400,000 ልታከብርለት መታ ነው። በዛ ምክንያት ይተዋወቁ ተብሎ ተጀመረ። ከዛ ተጀምሮ ሄርሜላ ከመጣች 500,000 ገባ። 500,000 ሲገባ አሁን ደግሞ አዲስ ይፈልጋል። እኛም አዲስ ሰው ስለምንፈልግ አዲስ ሰው ፈልጎ ያመጣል ማለት ነው። ለምን አትሉም? 600,000 ለመግባት ማለት ነው። 600,000 ሲገባ ደግሞ ይቀጥላል። በቃ እሱ አያልቅበት አይደለ? ይቀጥላል። አበጋዝ እኮ አያልቅበትም። አበጋዝ እውነትም አበጋዝ እና ሴቶችን እንደ ቸርቻሮ ይቀያየራል። ልብስ ይመስላል እሱ ገዝቶ የሚለብስ ልብስ ይመስለኛል። ሴቶችን አስቦ ነው እንደዚህ የሚቀያየር። ሴት ልጅ ንግስት ናት፣ ክብር አላት፣ የተከበረች ናት እንጂ የሱ መቀለጃ አይደሉም። እና ሴቶችም ደግሞ ራሳችሁን አክብሩ። በቃ ራሳችሁን አክብራችሁ የራሳችሁን ህይወት ኑሩ። የምሬን ነው። የራሳችሁን ህይወት ኑሩ በቃ። እሱ ከህይወታቸው አስወጡ። ሄርሜላ ለምን እንደዚህ አርግቶኝ ሄደ? እንዴት ተቀየረ? እንዴት ሆነ? ምናምን ሲጀመር አብርሽ አሁን ሌላ ህይወት ጀምሮ አይደለም ምን እንደ ሀሳቢ ማለት ነው። ለምን አትሉም? ሌላ ሁለቱን ልጆች በቃ ማለት ሩታን ቢመርጥ ሄርሜላም ስለማታው፣ ሄርሜላም ቢመርጥ ሩታ ስለማታው ግዴታ ሁለቱም ትቶ ሌላ አዲስ ሰው መልመድ አለበት። ያንን ስለማይረብሹት ማለት ነው። ቢያንስ አይረብሹትም ብዬ አስባለሁ ከዚህ በኋላ ማለት ሁለቱም የራሳቸው ግን ጥያቄ መጠየቃቸው ስለማይቀር እሱም ያን ጥያቄ እንዳይጠየቅ ነው ሮጦ የሄደ። ትላንት ራሱ አላያቸውም? መጨረሻ ላይ ነው የተናገረ። አውርቶ ከጨረሱ በኋላ መጨረሻ ላይ ተናግሮ ጣፋ ጥላቸው ማለት ነው። ምክንያቱም ይጠየቃል። እንዴት ሆኖ እንዴት ከመች ምናምን ሊባል ስለሚችል ታሞ ስለነበረ ከዳነ በኋላ ነው እቺን ሴት መታወቅ የሚችለው እንጂ ከዛ በፊት መቼም ከሄርሜላ ጋር ስለነበረ ማለት ነው።
ይሄ ሁላ እያደረገ ያለ ሁለቱንም ትቶ ለመራቅ ነው። እነሱን አኝኮተቶ ማለት ነው። በቃ እንደፈለገ አርግቶ ማለት ነው። የምር በጣም ነው የሚደብረው። እንዴት በሰው ህይወት ይጫወታል? እንዴት በሴቶች ህይወት ይጫወታል? እሱ እንደዚህ ማለት ነው። ነገ የምትመጣ ደግሞ ለጥቅም ስለሆነች ታሰራዋለች። 600 ሺህ ሲገባ ደግሞ እሷን አኝኮ ተፋታል። ሌላ አዲስ ይመጣል ማለት ነው። እና አበጋዚ ያንተ በርታ ይጨመላለቃለች ብዙ እህቱ ራሱ ማለት ነው። በጣም ነው የሚያስጠላ። የምሬን ነው በጣም ማለት ነው። ይጨመላለቅ እሱ እዛው። እናንተ ጎበዝ ናችሁ፣ ጠንክራችሁ የራሳችሁን ህይወት ኑሩ። ሄርሜላም የራስሽን ህይወት ኑሪ። በቃ እሱን ታዩ እርሺው። እንዳላፈቀርሽው በቃ እንደማታቂ ሰውዬ እርሺውና የራስሽን ህይወት ኑሪ። የምሬን ነው። እንደም ጎበዝ ጠንካራ ሆነሽ ማሳየት አለብሽ እንጂ እንዴት ብለሽ ራስሽን ማጨናነቅ የለብሽም። ሩታዬም አንቺም ደግሞ እንደዛው ከልጅ ጋር ከልዑሌ ጋር ነይልን ቡና እያፈላሽ በቃ ቤትሽ ውስጥ ፈታ እያልሽ ብቻሽን ካሜራ ቁጭ አርግተሽ እኮ ብትመጪ ማርያምን የምሬን ነው። በቃ ሰው በጣም ሰው ይወድሻል፣ ያከብርሻል፣ ብዙ ተመልካች አለሽ እና ፈታ በይ። ለሱ ብለሽ ደግሞ አትጨናነቂ። እሱ ሄዷል። እሱ ዛሬ አይደለም ላንቺ ምንም ላይመስልሽ ይችላል። ትንሽ የምትጎዳ ሄርሚናት፣ ምክንያቱም እሷን ትቶ ነው የሄደ። ባይዘው አንዳንዴ ሰው ይዘራን ነው የሚያጭደው የሚባለው እንደዚህ አይነት ነገር ነው። የምሬን ነው። ሄርሜላም ያኔ የሩታ ህይወት ውስጥ ስትገባ እንደዚህ ነበር፣ እንደዚህ ሲጣሉ ነበር። አሁን ሳይጣሉ እንትን ባይ ቢልም ማለት ነው ያኔ እንደተጣሉ ነበር ሄርሜላ የመጣችው። ከዛ እሷ ስትመጣ ብዙ ነገር ተፈጠረ። ብዙ ነገር በዛ ምክንያት ነው ሩታም ፍቺ የጠየቀችው አይደለ? በዛ ምክንያት ነው ፍቺ የጠየቀችው። ደጋግማ ፍታኝ ያለችው ተናደ ነው እንጂ ሴት ልጅ ወዳ ትዳሯን አትፈታም። ሴት ልጅ ማንኛውም ሴት ልጅ አንድ ብላ ትዳሯ ውስጥ ከገባች ትዳሯን ማፍታት አትፈልግም። በቃ ከአቅሟ በላይ ሲሆን ብቻ ነው ይሄን እንደዚህ አይነት ውሳኔ መወሰን የምችለው። ሩታ ያኔ እርጉዞና በጣም ተሰቃይታለች፣ በጣም ማለት ነው። ከዛም መልሶ ከወለደች በኋላ ራሱ መች ረፍት አገኘች? እንደዚህ ታረሳ በሰረት ሰራት ተወጣች። እሷ ብዙ ነገር እየደረሰበት ስለነበረ ለዛ ነው ሩታ ላይ የማይፈረድ ማለት ነው። ብዙ ነገር ስለሆነች ነው። እና ሄርሚዬ አንቺም ቻዩ። እሷ ሩታን የገጠማት ነው አንቺንም መልሶ የገጠመሽ። አብርሃም ለትዳር አይሆንም። እርሺው በቃ እሱን ጭራሽ እርሺው። እንደማታቂው ሰው እርሺውና የራስሽን ህይወት ዘና ብለሽ ኖሪ። ገና ልጅ ነሽ፣ ወጣት ነሽ። የፈለግሽውን ሰው ማርጠሽ ማግባት ትችያለሽ። የምሬን ነው እንዴ። እሱም ማን አባት ሆኖ ነው እሱን እንደዚህ የምትለምኑ? እናንተ ስትለምኑ ጭራሽ ይጎረርባችኋል። ስለዚህ እናንተ የራሳችሁን ህይወት ዘና ፈታ እያላችሁ ኑሩ እላችኋለሁ የኔ ውዶች፣ የኔ ቅመሞች። ቤዛ ዛሬ ጥሩ ስራን የሰራሽው አንቺ ሲጀመር ሁሌም ልክ ነሽ። በጣም ብዙ ነገር ብለሻል። ከዚህ በፊትም ሩታም ሆነች ሄርሜላም ማለት ነው ብዙ ነገር ብለሻቸዋል። ግን ያ የተረገመ ወንድምሽ ነው እንደዚህ እያደረገ ሴቶችን የሚያስለቅሰው እንጂ አንቺ ብዙ ነገር ብለሽ ነበር። ግን በቃ ምንም ማድረግ አይቻልም። ወንድ ልጅ ኮበለለ ነው እና አሁንም ለጥቅም ነው የሚያመጣት። ጋይስ አፍቅሮ እንዳይመስላችሁ፣ ሊሰራባት ነው የሚያመጣት ልጅቱን። በቃ ምንም ማድረግ አይቻልም። እና እንደዚህ ይላችኋለሁ ጋይስ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ ይላችኋለሁ። ባይ ባይ።